ክልል መንግስት እውነት ይሄ ችግር እንዲፈታ ይፈልጋል። አሳምነው የመጣ መዛ ነው። ያሳምነው ድርጅትም ያለው ባህዳር ነው። ሌሎችም በየአካባቢያችን ዘርተውታል። አባላቱም ይሁን ጽፈት ቤት ሚሊሻ በማሰልጠን ጉምዝን ማባረር አጀንዳው ደግሞ የሱ የመሬት አጀንዳ ነው። በቃ የመሬት አጀንዳ ነው። መውጣት አለባቸው። ጉምዞች እኮ ሱዳኖች ናቸው። ማን ነው ለጉምዝ ሱዳናዊነት ተሰጠው? እኛ እኮ ኢትዮጵያውያኖች ነን። ስለዚህ አገውም ይሁን አማራም ይሁን ጤነኞቹን ትቼ ይሄን አመለካከት የሚያራምድ በጣም በርካታ ህዝብ አለ እዚህ ውስጥ። አሁን ከክልሉ ውጪ ነው ይመስለኛል። በዚህ ቅስቀሳ ምክንያት ፓዌ ወረዳ የክልሉ ወረዳ ነው፣ ግን ጉምዞችን አታስጠጉ። በቃ አሁን እዚህ ማንቡክ የሚባል ከተማ አለ። ከዚህ 17 ኪሎ ሜትር እንደዚህ ነው። ከዛ ውስጥ አሁን ተራርጎታል። በቃ እንዳይመጣ ገበያ ከመጡ ወዲያውኑ ገጀራ ድንጋይ አካፋ ምኑ ይወጣል፣ ይመታል፣ ይሞታል። ጉምዝ የሚባል እዛ ውስጥ ያለ ደግሞ ፖሊስ ጣቢያ ነው የሚያድረው። ከተማ ውስጥ ያለው አስተዳዳሪዎች ሳይቀር ሌሎችም እንደዛ አይነት ነገር ነው ያለውና ትልቁ ነገር ቀን ለቀን ኢሳት የሚሰራውን የሚያነባውን ዜና መከታተል ይችላል። ኢሳት በቃ ይሄ የዚህ መሬት አስመላሽ ኮሚቴ ኢሳት ስለ ጎባ መሬት ነው የሚናገረው፣ ስለ ዳንጎር መሬት ነው የሚናገረው፣ ስለ ቦሎቄ ስለ ፓዊ አኩሪ አተር ነው የሚናገረው። በቃ በል ነው በቃ በል። ስለዚህ ጀነራል አሳምነው ያሰለጥናቸው ሰዎች አሉ። አሁንም በየአካባቢው ፋኖም ይባላል። ዝም ብሎ እንደ ጀሌ የሚዘምት ሰሞኑ ሰራዊት ይሁን ሄዶ ከጁንታ ቡድን ጋር ሲጋጠም እየተከተለ ከስር ቤት ሲያቃጥል የነበረው ፋኖ ነው። እንደዚሁም የአማራ ክልል ልዩ ኃይል የሚባል እንደዚህ አይነት ነገር ነው ያለ። ስለዚህ እንደዚህ አይነት ነገር ነው አሁን ህዝቡ እንደ ህዝብ አሁን አይደለም ድሮስ ተንቆ ነው እንበል። አሁን እኮ መናቅ ሳይሆን በቃ ማለቅ እንዳለበት አማራ ክልል በቃ እኔ እንደ አመራር የያዙት ይመስለኛል። ለምን ነው እንደዚህ የሚደረግ? ለምን ይጨርሱናል? ለምን ነው ሱዳን የሚያሳዩ? እኛም ሱዳን ምን አለን? አጎት አለን? አያት አለን? እኛ አያት ያለን ቢያንስ መቃብራቸው ወይ ስሜን ኢትዮጵያ ይሆናል መሀል ኢትዮጵያ ነው የሚያሳየው። ደገኛ የነበረ ህዝብ ነው። ለምን ነው አሁን እየተገፋ ዘመን ለዘመን እየተገፋ አሁን ዘንድሮ ደግሞ መጨረሻው ነው ሱዳን ውጣ የሚባለው? ማን ነው እንደዚህ? ለምን እንደዚህ አይነት ታሪክ አለ? የሚያሳዝን ነገር ነው። ይሄ ህዝብ ደግሞ በመሰረቱ ከሌላ ኢትዮጵያ ህዝብ ጋር ሆኖ ይሄን ሀገር ሲከላከል ሲሞት ሲቆስል የነበረ ህዝብ ነው። ጉምዝ ማለት ይታወቃል። ግን እንደዚህ ለምን መግፋት ያስፈልገው? ስለዚህ ይሄ ደግሞ አሁን ጫካ ውስጥ ለተሰማራው ጁንታ ዋናው አጀንዳው ይሄ ነው። ተገፋን። ለምን ሱዳናዊ እንባላለን? ተገፋን።
በቃ ይሄ ነው። እዚህ ላይ ይጠነክራሉ በጣም። ስለዚህ እባክዎት በጠቅላይ ሚኒስትርነቱ አማራ ክልል የሚደረገው ያለው የመሬት አጀንዳ የሚመራ በፌስቡክ በቴሌቪዥን ዜና በቃ ቢያስቀሩልን ማስቀረት ቢችሉ ይሄ ነገር ያስቀሩልን። እኛ ኢትዮጵያውያኖች መሆናችን ከን በእናረቅ እዚች ሀገር እናልቃለን እንጂ የትም አንሄድም። ሌላ ሀገር የለንም። ሌላ ሀገር እኮ የለንም። ድሮም ስንሞትለት ስንከላከልለት አብረን ከኢትዮጵያ ሕዝብ ጋር ሆነን የሞትለት ሀገር ነው፣ የቆሰልለት ሀገር ነው። ወደፊትም እንደዛው የአሁኑ ጉምዝ ውስጥ 6 እና 5 ሰዎች የፈጠሩት ችግር ነገ እኮ ይፈታል። መሬትስ ቢሆን ምንድነው ፌደራል ፈርሷል እንዴ? ስለዚህ አማራ ክልል እንደገና እንደ ጁንታ እኛን ማፍረስ ነው የፈለጉ ከፌደራል ጁንታ ትግራይን ለማፍረስ እንትን አለ ከፌደራል። አሁን ደግሞ አማራ ክልል ይሄ ክልል ደግሞ ከዛ ለማፍረስ ነው። እኔ አይመስለኝም እንዴ የ18ኛው ዘመን የ18ኛው ሺህ ዘመን ዓለም ላይ እኮ ለ3 ዓመት ነው ባርነት ለ30 ዓመት አዎ ኢትዮጵያ ውስጥ ግን ለ40 ዓመት በላይ ነው እስከ 19 ክፍለ ዘመን ገዙን እኮ ከፈለጉ ያን ጊዜ ለምን ሌላ ፎቅ አይሰሩም ነበር? ዛሬ በቤንሻንጉል መሬት ነው እንደገና ባርነት መጥቶ እንደዚህ አይነት ጥያቄ መጣ። ለምን እንደዚህ የሚሆን? አሁንም ወደዛ እንመለስ ለምን ይሉናል? ግዛታችን ነው ወረዳችን ነው ምን ማለት ነው? እኛ እኮ በህገ መንግስት ነው አይደል እንዴ? ህገ መንግስታችን የታገደለት ህገ መንግስት የሞተንለት ህገ መንግስት ነው የጸደቀ። በቃ ደስ አለ ራሳችን በራሳችን ያስተዳደሩና ያለን። አማራ ክልል በተለያየ መንገድ ልክ እንደ ጁንታው አማካሪ ያለ ሚስጥረኞችን እየላከ አብሮን እንዲሰሩ እያደረገ የኛን ደካማና ጠንካራ ጎን እየለዩ ልክ እንደዚህ አይነት ደካማ ሰዓት ላይ በሚያዩበት ሰዓት አሁን እንደሚለው አሁን ለክቡርነቱ ለጠቅላይ ሚኒስትሩ በቃ አስፈቅደናል። እዚህ ከተማ ውስጥ ኦቾሎኔ ሳይቀር እንዴ በቃ እኮ አንድም ሳይቀር ትመታላችሁ ሰሞኑ ይባላል እንዴ ምን ፌደራል መንግስት እንዴት ብለው ነው እንደዚህ ይላል? ደግሞ ጉምዞ ጫካ ውስጥ ፌደራል መንግስትማ አይልም። ይሄ እናንተ ፕሮፓጋንዳ ነው የሚሆነው ሲላቸው እንኳን አይታው እንግዲህ ታገኘዋለህ። እውነትም ይሞታል ደግሞ ሰው እንደዛ ሲናገር ይሞታል። ስለዚህ እኔ አሁን እነዚህ ነገሮች ባሉበት ሰላሙ እንዴት ነው የሚመጣው? አማራ ክልል ካላረፈ እንዴት ብሎ ነው አይደለም ለቤንሻንጉል ለዚህ ለህዝብ ለጉሙዝ ህዝብ በፌደራል ላይ ፈተናም ይመስለኛል። ይሄ ነገር ፈተና ነው። ስለዚህ ከዚህ አማራ ክልልም ራሱን መልሶ ገምግሞ እኛን ተቀበለውን እንደማንኛውም ዜጋ ባርዳር የምንሄድበት ሀገር ለሀገር የምንሄድበት ነፃነት እንዲኖረን እንጂ ፍልሰተኞችን በየደቂቃ ሆን ተብሎ አሁን ወደዚህ የሚመጣ ሰው ቀላል አይደለም በአሁኑ ሰዓት። ምክንያቱም ነገ ሲፈልግ ድምፅ እንስጥ ሊል ይችላል። ስትራቴጂው ከባድ ነው። ስለዚህ ክቡርነቱ ይህን ቢከታተሉልና ቢፈቱልን በአማራ ክልል በኩል ያለው ነገር በዚህ መንገድ ቢያዩልን። ከአሁኑ በኋላ መናገር የምፈልገው መፍትሄው እንዴት ነው
ምን ማድረግ አለብን ለሚለው ነው። መፍትሄማ መሆን የሚገባው በቅርብ ጊዜና በሩቅ ጊዜ ችግሩ የጸጥታ ችግር ከተፈታ ከዛ በኋላ ሌላ አሁን ህዝባችን ከበረሃ ይመለሰልን። በቃ ትልቁ ነገር አሁን መከላከያ ሳይገነዘበውም ይሁን ልዩ ኃይልም ማን ነው ፌደራል መንግስት ወታደሮችም በጣም ተቸግረው ነው ያለው። ምክንያቱም ጤነኛውና ጤነኛ ያልሆነውን ሰው አሁን ለመለየት እያስቸግራቸው ነው ያለው። በዚህ ምክንያት ደግሞ እነሱ በደም ሳያጠሩም የማሰር የመምታት የመግደል ማለት ነው። እብድ የሆነ ሰው ዝም ብሎ መሄድ ይሄን ሀገር የሚዞር ከትላንት ወዲያ ባለፈው ተገደለ። ዘማን ድራ ዝም ብሎ ነው እሱ የትም ሀገር ሄዳል ይመጣል። ጉምዝ ግን እነሱም ሳያዩ ጉምዝ ብቻ ስለሆነ እዛ እንትን መሰላቸው እጁ ባዶ ነው ተገደለ። እንደዚህ አይነት ስህተቶችም አሉ። በርካታ ሴቶችም ዝም ብሎ ወደ ገበያ ሲይዙ የተመቱበት ሁኔታ አለ። ስለዚህ ይሄ በመከላከያ በኩል ጥንቃቄ ተደርጎ ቤቶችስ ማን ነው የሚያቃጥለው ያለ? ለምን ይቃጠላል ቤት? ይሄ መረዳ እኮ አሁን እስከ የት ድረስ በቃ ተቃጠለ። አሁን ህዝቡ በአሁኑ ሰዓት ደግሞ የደረቅ እርጥበት እንትን ሰዓት ነው። ብርድ አለ ማታም ጠዋትም። ብዙ በቃ ሰው በሽታ ሆነዋል። ህፃናት ወዴት ይሄድ? ህክምና የለም። ስለዚህ ለእንደዚህ አይነት ነገር ቅድሚያ ተሰጥቶ ትኩረት ተሰጥቶ ህዝቡ ህክምና የሚያገኝበት አካባቢ እየተሰበሰበ ከዛ በኋላ በሽተኛው የትኛው እንደሆነ እኮ ይታወቃል። ያ የጁንታ እንትኑ ቡድኑ በቃ ይታወቃል። መምታት ነው ከዛ በኋላ። ይሄ ነው እኔ የምለው በሐሳቤ አስብኩት ለመናገር ይሄ ነው። አመሰግናለሁ። የቤኒሻንጉል ጉሙዝ ክልል እዚህ ከአማራ ብቻ ሳይሆን